ሁሉም ሰው በሆነ ነገሩ መውደቁ ስለማይቀር ውድቀትን እንቀበላል። የማልቀበለው ግን አለመሞከር ነው የሚል አባባሉ የሱን ህይወት መንገድ በትክክልም ይገልጻል። የቅርጫት ኳስ ነፃ የትምህርት ዕድል በማግኘት ሰሜን ካሮላይና ዩኒቨርሲቲ በመግባት ኃያልነቱን ጀመረ። በ1984 የቺካጎ ኮርማዎችን ተቀላቅሎ አሻራውን ማሳረፍ ቀጠለ። ከስሙ በፊት የተጨመረው አየሩ የሚል ቅጽል አስደማሚ ዝላዩንና አክሮባቲክ እንቅስቃሴውን ይገልጻል። በዘመኑ የነበሩ አቻ ተጫዋቾች የሱን አቻ የለሽነት ይመሰክራሉ። ማጂክ ጆንሰን በቅርጫቱ ስፖርት እሱ ለብቻው አለ፣ ቀሪዎቻችን ደግሞ ለብቻችን እንዳለው 1993 ላይ በአባቱ ግድያ በሐዘን ተጎድቶ ቅርጫት ኳስ መጫወት ቢያቆምም ከ2 ዓመታት በኋላ በመመለስ የቺካጎ ኮርማዎችን ለ3 ተከታታይ ዓመታት አሸናፊ እንዲሆኑ አስችሏቸዋል። በ2003 ቅርጫት ኳስ መጫወትን ያቆመው የስፖርቱ ዘርፍ ገናናው በቅርጫት ኳሱ ዓለም የራሱን ያጫወት ባህል የፈጠረው የ6 ጊዜ የኤንቢኤ አሸናፊው የ5 ጊዜ የኤንቢኤ ኮከብ ተጫዋችና የመጀመሪያው የኤንቢኤ ብሌነር ተጫዋች ማይክል ጆርዳን